ራስን መግዛትና ስሜትን መቆጣጠር ይህ እንቁ ምክሮች ነው። እንኳን ወደ ቻናላችን በሰላም መጡ። ዛሬ በዚህ ቪዲዮ ራሳችንን እንዴት መግዛት እንደምንችልና ስሜታችንን እንዴት መቆጣጠር እንደምንችል የአንድ አባትን ምክር አጠር ያለች ጣፋጭ ታሪክ እነግራችኋለሁ። እስከ መጨረሻው ተከታተሉት። አዲስ የሆናችሁ ሰብስክራይብ እና ላይክ በማድረግ ጀምሩ። አሁን በቀጥታ ወደ ቪዲዮ። በድሮ ጊዜ ጃክ የሚባለው አንድ ሰው በአንድ ሰው በሚበዛበት ከተማ ውስጥ ይኖር ነበር። ጃክ ስሜቱን መቆጣጠር የማይችልና በትንሽ ነገር ቶሎ የሚናደድ ብስጩና ጸባዩ ለጓደኞቹ ሁሉ አስቸጋሪ የነበረ ሰው ነው። በዚህ ባህሪውም ከጓደኞቹ ቤተሰቦቹና ጎረቤቶቹ ሁሉ መስማማት ስላልቻለ ወደ መንኩሴ ሄዶ ምክር መቀበልና ጸባዩን ማስተካከል እንዳለበት ወሰነ። በዚህም ከዕለታት አንድ ቀን ከአንድ ታዋቂ ስመጥር መነኩሴ ጋር ስሜቱን እንዴት መቆጣጠርና ራሱን መግዛት እንዳለበት ምክር ለመቀበል ሄደ። ከመነኩሴው ጋር ሲደርስም እንዲቀመጥና ጉዳዩን እንዲያጫውታቸው ገፋፉት። ጃክም ያለበትን ችግር በሙሉ ከዘረዘረ በኋላ መነኩሴው አሁን አንድ ታሪክ አጫውትሃለሁ፣ እንድትሰማኝ እፈልጋለሁ አሉት። መነኩሴውም በድሮ ጊዜ አንድ ሀብታም የሆነች ሀገርን የሚያስተዳድር አንድ ንጉሥ ነበር። ይህ ንጉሥም አንድ ቀን በጣም ታዋቂና ብልህ ከሆነው ጎረቤት ሀገር ካለው ንጉሥ ጥሪ ተደርጎለት ወደዚያ ሀገር አቀና። ንጉሡም እዛ ሀገር ሲደርስ ታላቅ የሆነ አቀባበል ተደረገለት። ሁለቱ ነገሥታት ችሎታቸውን ከጨረሱ በኋላ ታላቅ የሆነ የራት ግብዣ ተደረገ። ራት እየተመገቡ እያለም የሀገሬው ንጉሥ ከእርሱ ማዕድ ላይ ዝንብ ይመለከታል። ምግቡንም በመጸየፍ በጣም ተናደደና አስተናጋጇን በመቆጣት ጠራና፣ እንዴት እንደዚህ ይደረጋል? እንዴት ዝንብ ለእኔ ታቀርባላችሁ? አይ በተከበርኩበት አዋረዳችሁም ብሎ ደነፋ። አሁን በፍጥነት ሌላ ንጹሕ ምግብ አምጡልኝ አለ በቁጣ። እንግዳው ንጉሥም ይህን ተመልክቶ፣ ክቡር ንጉሥ ሆይ ተረጋጉ፣ አይናደዱ፣ አይቆጡ። ዝንቧ እኮ ምግቡ ከቀረበ በኋላ ነው መጥታ አርፋበት የሚሆነው። ስለዚህ ይረጋጉ ባኮትን። ስለዚህ የማንም ስህተት ወይም ንቀት አይደለም፣ አደራውን ይረጋጉ አላቸው። ንጉሡም እንደገና የባሰ ቁጣ ተሰማቸውና ለእንደዚህ አይነት ነገር ምንም ማስተባበያ አልቀበልም፣ ምንም ምሕረት የለኝም፣ ማንም እንዲናገረኝ አልፈልግም ብሎ የባሰ ተወራጨ። ትንሿ ዝንብ እንኳን ትረብሸኛለች፣ ሙዴን ነው የምታጠፋው፣ ስለዚህ ምንም ማስተባበያ አልቀበልም አለ። እንግዳው ንጉሥም ትንሽ ፈገግ በማለት እንዲህ ሲል መለሰ፣ ክቡር ንጉሥ ሆይ ትንሽ ምክር እንድመክረው ይፍቀዱልኝ እባኮትን አላቸው። ከፈቀዱልኝ አዩ ንጉሥ ሆይ ዝንቧ አይደለምችም ሊረግሹትና ሙዶውን ልታበላሽ የቻለችው፣ ይልቁንስ እርሱ ለጉዳዩ የሰጡት ምላሽ እንጂ። እርሱ የሀገር ንጉሥ ሲሆኑ እንዴት በዚች በትንሿ ነገር ስሜቱ ይህን ያክል ይረበሻል? ቁጣውና እንዴት ወኮ ካሉት ቦታ ጋር አይሄድም? ንጉሥ አገር ገዢ እኮ ሆዱ ብዙ ነገሮችን የሚችል የሚረዳ አስተዋይ መሆን ሲገባዎት እንዴት በዝንብ እንዲህ ይሆናሉ? ስሜትዎ ራስዎን ተቆጣጥሮ እንዲገዛዎት እያደረጉ ነው። ይልቁንስ እርሱ ስሜትዎን መቆጣጠር ነበረብዎት። ንጉሡም ምን ያህል እንደተሳሳተና ይልቁንስ አሁን ባሳየው ንዴትና ቁጣ እንደተዋረደ ተሰማው። ከዛ ቀን ጀምሮም በየሁኔታውን የቁጣና እንዴት ምላሽ እንዳይታይበት እየተጠነቀቀና እየተማረ ሄደ። በዛን ዕለት ከሠራው ስህተት ተምሮም ጥሩ የሀገር ገዢ፣ ለሕዝቦቹ አሳቢና ተንከባካቢ ሆነ። በሕዝቡ ዘንድም ተወዳጅ ንጉሥ ሆነ። መነኩሴው አየህ ልጄ፣ እኛም ምንም ሳናስብና ሳናሰላስል ነው ቶሎ የምንቆጣው። ስሜታችን እሳት የሚሆነው መቆጣትና መናደድ ትክክለኛ ውሳኔ እንዳንወስን ያደርገናል። መጨረሻውም ጸጸት ይሆናል። ትንሽ ረጋ ካልን ግን ሁኔታው ራሱ ምንም እንዳልሆነ እንረዳለን። ቶሎ ምላሽ አለመስጠት ማለት ስሜታችንን መጨቆን ማለት አይደለም። ስሜቶች በሰው ልጅ ሕይወት ውስጥ የሚኖር የሰውነት አንዱ ባህሪ ነው። ስለዚህ የስሜትን መኖር ተፈጥሯዊ እንደሆነ ማወቅ አለብን። ነገር ግን ስሜቶቻችንን ራሳችን መቆጣጠር ያስፈልጋል ነው ጨዋታው። ስሜቶቻችን እኛን እንዲቆጣጠሩን ማድረግ የለብንም ብሎ መነኩሴው ለጃክ አንድ ሌላ ታሪክ ልጨምርልህ ብሎ ወደ ሁለተኛው ታሪክ ወሰደው። መነኩሴውም እንዲህ በማለት ጀመረ። በአንድ ሀገር ማይክል የሚባል ወጣት ይኖር ነበር። ይህ ወጣትም በጣም ተናዳጅና ቁጡ ነበር። የሆነ ነገር ሲያጋጥመውም ያለምንም ማሰብና መሰላሰል አፉ እንዳመጣለት ይዘረግፈዋል። በግዴለሽነት ይሳደባል። አጥንት የሚሰብሩ ንግግሮችንም ያደርጋል። ማይክልም ይህ ጸባዩ ከቤተሰቡ ከጓደኞቹና ከአካባቢው ካለው ማኅበረሰብ ጋር መግባባትና አብሮ ለመኖር ሲያስቸግረው ጸባዩን ለማስተካከል ወሰነ። በሁኔታዎች ሁሉ ዝም ማለትን፣ ምንም አይነት ምላሽ አለመስጠትን መለማመድ ጀመረ። ከዚያም የሚያናዱ ነገሮች በገጠሙት ቁጥር ከሁኔታው ለትንሽ ደቂቃ ዘወር ብሎ ብዙ ካሰበና ካስተዋለ በብዙ አቅጣጫ ነገሮችን ካመዛዘነ በኋላ የተሻለ የሚለውን ሐሳብ መስጠት ጀመረ።
ይህንንም ማድረግ ሲጀምር ያሳለፈው ያ የእንዴት የቁጣ ያስቀየማቸው ጓደኞች ዘመን ሲያስታውሰው በጣም ማፈር ጀመረ። እንደገናም ከቤተሰቦቹ ከጓደኞቹና ከጎረቤቶቹ ጋር ያለውን ግንኙነት አደሰ። ክርክርና ጭቅጭቅ ሲነሳም ሌሎችን በተረጋጋ ሐሳብ ማሸነፍና መርታት ጀመረ። ከዚህም አልፎ ጓደኞቹን ማማከርና መምከር የሱ የዕለት ሥራ ሆነ። አንድ ቀንም አንዱ ጓደኛው ወደ እሱ መጣና እንዲህ ሲል ችግሩን ሁሉ ዘርዝሮ ነገረው። በጣም ተቸግሬ ነው ያለሁት፣ ውስጤንም ተረብሻለሁ ብሎ እያንዳንዱን ችግሩን ዘርዝሮ ሲጨርስ ማይክልም ረጋ ባለ ድምፅ ምቾት የሚሰጡ ቃላትን እያወጣ ወደፊትም እንደማይለየውና እንደሚረዳው ነገረው። ጓደኛውም ከልቡ አመስግኖ የወደፊት ሕይወቴን አሁን በነገርከኝ ቃላት መሠረት መስመር አስይዘዋለሁ፣ ከነሱም ዝንፍ አልልም፣ በጣም አመሰግናለሁ፣ ያሳለፍኩት መባዘን ምንኛ ከንቱ ነበር ብሎ ማይክልን አመሰገነው። ማይክልም አይዞ ወንድሜ፣ እኔም እንደምታውቀኝ ከጥቂት ዓመታት በፊት ካንተ የባሰ ተናዳጅና ቁጡ ነበር። አሁንም ምንም የቁጣ የንዴት ስሜት የለም ማለት አይደለም። ነገር ግን አሁን ምንም ያህል ደረጃ ልናደድ ልቆጣ በደንብ ግን ራሴን መቆጣጠር እችላለሁ። ያ ነው ልዩነቱ። በፊት ስሜቴ ተቆጣጥሮኝ ያላሰብኩትን እንደመጣልኝ እናገር ነበር። አሁን ግን ስሜቴ በእኔ ቁጥጥር ስር ነው። ሳላመዛዝን ሳልስብ የምናገረው ቃል የልኝን ለሁሉም የምናገራቸው ቃላት ኃላፊነት ወስዳለሁ ብሎ ነገረው። የማይክል ጓደኛም በደስታ ራሱን ነቀነቀ። ማይክልም የጓደኛውን የለውጥ ተስፋ በማየት አዎ ሕይወቴን የቀየረልኝ ማንነቴን የለወጠልኝ ይቺ አንዷ ነገር ነች። በፊት በስሜቴ ቁጥጥር ስር ነበርኩ፣ አሁን ግን ስሜቴ በእኔ ቁጥጥር ስር ነው። የማይክል ጓደኛም እንዴት እሱን ነገር ላመጣው እችላለሁ ሲል ጠየቀው። ማይክልም በመጀመሪያ ምንም አይነት መልስ አለመስጠትን ተለማመድ፣ ዝም በል። ከዛ ዝም ማለትና መረጋት ስትጀምር ምን አይነት መልስ መስጠት እንዳለብህ ታስተውላለህ፣ ታስባለህ። በዚህ ጊዜ አሳማኝ የሆነ ነገር ለራስህ የማትጸጽበትን ነገር ማናገር ትችላለህ። ያ ማለት ባጭሩ መረጋጋት አለብህ። ከቻልክ ደግሞ ምንም መልስ አለመስጠት። አስተውለህ ታውቃለህ? በአንድ ሰኮንድ አለመረጋጋት ስንት ትዳሮች እንደፈረሱ፣ ስንት የመኪና አደጋዎች እንደደረሱ፣ ስንት ሕይወቶች ባጭር እንደቀሩ፣ ስንት መተማመኖች ገደል እንደገቡ አስበኸው ታውቃለህ? በማለት አጽንዖት ከሰጠው በኋላ ይህንንም ራሱ እንዲሞክረውና እንዲለማመደው ነገረው። ጓደኛውም በታላቅ ተስፋ ሁሉንም ማድረግ እንደሚችል እርግጠኛ ሆኖ ወደ ቤቱ ተመለሰ። ማይክልም ከዛ በኋላ የታወቀ የሕይወት መካሪና አስተማሪ ሆነ። አየህ ወንድሜ፣ አንተም ከዚህ መማርና ስሜትን ተቆጣጥረህ ውስጣው ሰላም አግኝተህ ከሌሎች ጋር ያለህን ግንኙነት በልኩና እንደሚገባው አድርገህ ከሁሉም ጋር በፍቅርና በሰላም እውነተኛ ደስታ ያለውን ሕይወት መኖር ትችላለህ። መነኩሴውም ወደ ጃክ ተመልሶ ጃክን እንዲህ ሲል ነገረው። አየህ ልጄ ጃክ፣ የንጉሡንና የማይክልን ታሪክ የተረኩልህ አንተም እንደነሱ ስሜትን የመቆጣጠር አቅምና ኃይል እንዳለህና ሕይወትንም እንደነሱ እንደ አዲስ መገንባት እንደምትችል ለማስተማር ነው። አው ልጄ፣ እኛ ላይ ለሚደረግ ወደኛ የሚመጣው ነገር መቆጣጠር አንችልም። ነገር ግን እኛ ከመጣና ድርጊቱ ከተደረገ በኋላ ያለው ጉዳይ ነው። ምላሽ የምንሰጥበት ሁኔታ ነው። የእኛን ማንነት የሚወስነው እሱ ነው። የሕይወታችንን ዋጋና ጥራት የሚወስነው። ሁሉም ሰዎች በየዕለቱ የተለያዩ የሚያናዱ የሚያበሳጩ ጉዳዮች ይገጥማቸዋል። እነዚህ የሚያናዱ የሚያበሳጩ ጉዳዮች ደግሞ በሕይወት እስካለህ ድረስ ሁሌም ከፊትህ አይለዩም፣ እየቀደሙ ነው የሚጠብቁ። በሁሉም ሰው ዘንድ አሉ። ልዩነቱ ለነዚህ የምንሰጠው ምላሽ ነው። የተረጋጉና ጥሩ ስብዕና ያላቸው ሰዎች ተረጋግተው ከስሜታዊነት ወጥተው የማያዳግም ጥሩ ውሳኔ ይወስናሉ። ስሜታቸው የሚቆጣጠራቸው ደግሞ አሳማኝ ምክንያታዊ ያልሆነ ውሳኔ ወስነው ሕይወታቸውን በሙሉ ሲጸጸቱ ይኖራሉ። ልጄ ጃክ፣ ይህንን ልትረዳ ይገባል። ንቄት ቁጣ ለብዙ ሰዓት አይቆይል፣ በራሱ ይጠፋል። ስለዚህ ካንተ የሚጠበቀው ትንሽ መረጋጋትና ከቻልክ ደግሞ ምንም መልስ አለመስጠት ነው። ንዴታና ቁጣ ራስ መርዝ ጠጥተህ ሌሎች ሰዎች እንዲሞቱልህ እንደመጠበቅ ነው። ስለዚህ ከዚህ በኋላ ራስህን ልትገዛና ስሜትንም በሙሉ በራስ ቁጥጥር ስር ልታደርግ ይገባሃል። መጽሐፍ ቅዱስ ራሱ ምን እንደሚል ታውቃለህ? ራሱን የሚገዛ ሀገር ከሚገዛ ንጉሥ ይበልጣል ይላል። አየህ በሕይወት ራስን መግዛት ምን ያክል ዋጋ እንዳለው። በመጨረሻም ሕይወት ማለት እነዚህ ሦስት ነገሮች ናቸው። 1. ምን ያህል ሰዎችን ታፈቅር ነበር? 2.
በምን ያህል በመራራትና ሰዎችን በመርዳት አሳለፍክ? 3 ወደ አንተ የመጡ ነገሮችንስ እንዴት ስተናግዳቸው ነበር የሚሉ ናቸው። ደስታና ፍቅር ተዘጋጅተው የተቀመጡ ነገሮች አይደሉም፣ አንተ የምትሠራቸው እንጂ። አየህ ልጄ፣ ማይክ ስሜት እንደ ጎርፍ ነው። ጠራርጎ ይወስድሃል። ጎርፍ ቢረጋጋና ቢሰክን ግን ውሃው ውስጥ ያለው ነገር በሙሉ ይታያል፣ ንጹሕ ይሆናል፣ ለሌሎችም ለተለያዩ አገልግሎቶች ይውላል በማለት በደንብ ከመከሩት በኋላ መነኩሴው ጃክን መርቀው ወደ ቤቱ ሸኙት። እንቁ ምክሮች ነበርን። ዛሬ ከታሪኩ ቆንጆ ምክር እንዳገኛችሁ ተስፋ እናደርጋለን። በትዕግሥት ስለተከታተላችሁን ከልብ እናመሰግናለን። ሰብስክራይብ እና ላይክ ማድረግዎን እንዳይረሱ። በቀጣይ በሌላ እንቁ የሆኑ ታሪኮች እስከምንገናኝ ደህና ሁኑ።